ሰላም እንዴት ናችሁ? አለው እግዚአብሔር ይመስገን። በሌላ ቪዲዮ ተገኝቻለሁ። በዚህ ቪዲዮ አራት ዋና ርዕስ የምናነሳቸው አለ። ከነሱም ውስጥ ለምሳሌ በቤት ውስጥ የሚዘጋጁ ለክብደት ለመቀነስ የሚረዱን መጠጦች፣ በሁለተኛ ደረጃ ስለ እንጀራ እናነሳለን። በሶስተኛ ደረጃ ደግሞ ሆዳችን አካባቢ ያለውን ፋት ለመቀነስ የሚረዱ፣ አራተኛ እና የመጨረሻው ደግሞ በፍጹም መብላት የሌለብን ምግቦችን እናነሳለን። መልካም ጊዜ። የመጀመሪያው በቤት ውስጥ የሚዘጋጁ ክብደት ለመቀነስ የሚረዱን በመጀመሪያ ደረጃ የምናነሳው ሎሚ በማር ነው። ሎሚ በማር ጠቅሞኛል ወይም ረድቶኛል። ሜታቦሊዝም እንድናስተካክል ይረዳናል። ከእንደገና ደግሞ የምግብ መፈጨት ስርዓትንም ያፋጥንልናል። የምግብ ሜታቦሊዝማችንን እንድናስተካክል ይረዳናል። ሁለተኛ ደግሞ እኔ ለዲቶክስነት እጠቀመዋለሁ። በጣም አሪፍ ነው። የመጀመሪያው ተጠቅሜዋለሁ። ሁለተኛው ደግሞ ሎሚ በማር ብቻ አልወስድም፣ ቺያ ሲድም እጨምርበታለሁ፣ ለብ ባለ ውሃ ማለት ነው። ሁለተኛው ደግሞ የዝንጅብል ሻይ ነው። የዝንጅብል ሻይ እኔ በጣም ጠቅሞኛል። የሰውነት ሙቀትን በመጨመር ስብን እንድናቃጥል ይረዳናል። ሁለተኛ ደግሞ የረሃብ ስሜትንም ይቀንስልናል። ሶስተኛው ደግሞ ግሪን ቲ እሱም በጣም አሪፍ ነው። እሱም በባዶ ሆድ ነው የሚወሰደው ማለት ነው። እነዚህን ሶስቱን በመጠጣት ጠዋታችሁን መጀመር ትችላላችሁ። ሁለተኛው ነጥብ ደግሞ እንጀራ ነው። እንጀራ አብዛኞቻችን እንደምናውቀው በየቤታችን የማይጠፋ ነገር ግን ውፍረት መቀነስ እና መጨመር ላይም የተወሰነ ኢፌክት ያለው ነው። እንዴት ነው? አብዛኛው እንጀራ ላይ ያለው ካሎሪ ዝቅተኛ ሲሆን ፋይበሩ ደግሞ ከፍ ያለ ነው እና እንጀራ መጠኑን በመቀነስ የተወሰነ መመገብ እንችላለን። ግን መጠኑን መቀነስ እና መቆጣጠር መቻል አለብን። እንዴት ነው? እንጀራ ስንመገብ አብዛኞቻችን ደረቁን እንጀራ አንበላም። ዋናው አፌክት የሚያደርገው ምንድን ነው? ወጡ ላይ ነው። ወጡ ላይ እንዳልኳቸው የተቁላላ ምግብ በፍጹም ማቆም አለብን እና ወጡ ላይ ለምሳሌ ብሮኮሊ ምናምን ቀቅለን ስንመገብ አበባ ጎመን፣ ብሮኮሊ፣ እነ ካሮት፣ እነ ቀይ ስርን ስንመገብ በእንጀራ ነገር ግን ያልተቁላላ እንጀራ መጠኑን ቀንሰን አንድ ቁርጥ ለምሳሌ ምናልባት በሁለት ቀንም በሶስት ቀንም መመገብ እንችላለን። ሶስተኛው ነጥብ ደግሞ መመገብ የሌለብን ምግቦች ናቸው። እነሱ እንደገና ቅቤ መቀነስ አለብን። ሁለተኛው ደግሞ በዘይት የተጠበሱ ምግቦች በጣም መቀነሳል። ከቻላችሁ ያለ ዘይት ብትሰሩ፣ ካለዛ ደግሞ ይሄ በማንኪያ እኔ እንዴት ነው በማንኪያ ነው እየለካው ማድረገው። ለአንድ ምግብ እንደ ሁኔታ ነው። አንድም ሁለትም ላደርግ እችላለሁ። ነገር ግን አንድ ማንኪያ እያደረጋችሁ እራሳችሁን ዘይት ገድባችሁ ዘይትም ቀንሳችሁ መመገብ አለባችሁ። ሶስተኛው ደግሞ ይሄ ፓስታ፣ መኮረኒ፣ ሩዝ፣ ስንዴ፣ ጨጨብሳ ያሉ ምግቦችን ማቆም አለብን። አብዛኞቻችን ጨጨብሳ የምንበላው በቅቤ ነውና እሱን ማቆም አለብን። ከነገና ስኳር እንዳልኳችሁ ስኳር ከዚህም በፊት ተናግሬያለሁ። ስኳርን በጣም ቀንሰን ወደ ምን መቀየር አለብን? ከቻልን እኔ እንዴት ነው ሳረግ የነበረው? ስኳር ማቆም በጣም ስለከበደኝ ማር ነው ያደረኩት። ኮምፕሊትሊ ንጹህ ማር ስለነበረኝ በወቅቱ በንጹህ ማር ነው የቀየርኩት። መጠኑን ቀንሼ ለምሳሌ 2 ማንኪያ ማር በኖርማል የምጠቀም ከሆነ 1 ማንኪያ ማር እያደረግኩኝ ለቅድም ላልኳችሁ ለቺያ ሲድም ከእንደገና ለሎሚውም ከእንደገና ብዙ ቦታ ላይ ማር እጠቀማለሁ እና ማር በጣም ወሳኝ ነው። መጠኑን ቀንሳችሁ በጣም አሪፍ ነው ማር። አራተኛውን የመጨረሻው ደግሞ ሆዳችን አካባቢ ያለውን ውፍረት ለመቀነስ የመጀመሪያው ፕሮቲን ይዘቶችን ምግቦችን ለምሳሌ አሳ ከእንደገና እንቁላል ያሉ ምግቦችን በማዘውተር አመጋገብ ስርዓታችንን ቀንሰን ሆዳችን አካባቢ ያለውን ፋት መቆጣጠር እንችላለን። እንደ ፋይበር ያሉ ምግቦችን በመመገብ ለምሳሌ ፍራፍሬ፣ ጥራጥሬ፣ አትክልት ምግቦችን እንደ ጎመን ምግቦችን በማዘውተር የፋይበር ምግቦችን በአግባቡና በመጠኑ በመውሰድ አመጋገባችንን ማስተካከል እንችላለን። ሁለተኛ ስፖርቶች በቀን በትንሹ ለምሳሌ እኔ መጀመሪያ ለ3 ወር ለ3 ወር አልሰራውም። ኮምፓውንድ ኤክሰርሳይዝ ነበር የምሰራው እና ከ3 ወር በኋላ ግን በቀን በትንሹ 15 ደቂቃ በሆድ አካባቢ ስፖርቶች መስራት አለባችሁ። ሆዳችን አካባቢ ያለውን ፋት ለመቀነስ ከእንደገና ውሃ በደንብ መጠጣት አለብን። ውሃ ስንጠጣ ካላችሁ የምታጠቡ እናቶች ካላችሁ የጡት ወተትን ለመጨመር በጣም አሪፍ ነው። እዚህ ውሃ በደንብ መጠጣት አለባችሁ። ፋይበር ምግቦችን መመገብ አለባችሁ። ከእንደገና ፕሮቲን ይዘት ያላቸው ምግቦችን በመመገብ ሆዳችን ሌሎች አካባቢ ያሉትን ምግቦችን ማስተካከል አለብን። እነዚህ ምግቦች ምንድናቸው? እነዚህ እያንዳንዱን አስገባላችኋለሁ።
ለምሳሌ እኔ ስመገብ አሁን እስቲ ይሄን ቪዲዮ አይተን እንዳያችሁት እነዚህ ፎቶዎች ስፖርቶች ሰራቸው የነበሯቸውን ስፖርቶች እያንዳንዱን አስገብቼላችኋለሁ። በቀጣይ ምን አይነት ቪዲዮ ይዤላችሁ የሚለውን ርዕስ ኢንቦክስ ላይ አስቀምጡልኝ። እስከ ሳምንት፣ መልካም ሳምንት።